ደም የሌለው ብልት ቱልቲ ነው፣ መቆም አይችልም። ኬሻ እንኳን የሚቆመው ሆዱ ሲሞላ ነው። የሴት ማህፀን እንግዲህ ለስፐርም የዋር ኤሪያ ነው። የሴቷ ማህፀን ላይ ያለው የጦር አውድማ 20 ሚሊዮን ማሸነፋችን። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንደልዝ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። በእርግጥ ይህ ቪዲዮ ከባለፈው ቪዲዮ የቀጠለ ነው የሚሆነው። ባለፈው ቪዲዮአችን ላይ የወንዶችን የስነ ተዋልዶ ጤና በአኗኗር ዘይቤ ለማሻሻል በተለይ የብልት መቆም ወይም መልፈስፈስ ወይም ደግሞ በእንግሊዝኛው ኢሬክታይል ዲስፋንክሽን ያለባቸው ሰዎች ሀብሀብ ቢመገቡ እጅግ የስነ ተዋልዶ ጤናቸው እንዲሁም ደግሞ የጥንድ ህይወታቸው የተሻለ ይሆናል ብዬ ቪዲዮ ሰርቻላችሁ ነበር። ስለዚህ ዛሬ ሀብሀቡን በአካል ይዤ መጥቻለሁ ማለት ነው። ስለዚህ አጠቃላይ ይሄን ሀብሀብ የተለያዩ ክፍሎች አሉት። በተለይ 3 አይነት ክፍሎች አሉ። እሱን እየቆረጥን በኋላ ነው የምናየው። በውስጡ ምን አለው፣ የትኛውን የሀብሀብ ክፍል ብትመገቡ የኢሬክታይል ዲስፋንክሽናችሁን ማሻሻል ትችላላችሁ፣ ለምን ያክል ጊዜ መመገብ እንዳለባችሁ፣ ምን ያክል የሀብሀብ መጠን መጠቀም እንዳለባችሁ ዛሬ በዝርዝር የምናይ ይሆናል ማለት ነው። እንግዲህ እንደምታዩት ይሄ 5 ኪሎ ሀብሀብ ይመስለኛል። በእርግጥ እኔ ሀብሀብ በጣም እወዳለሁ፣ እጅግ በጣም ነው የምወደው። ባለፈው ቪዲዮ ላይ ምናልባት ካስታወሳችሁ ሀብሀብ መጠቀም ማለት የደከመ ገላን በጣም እጅግ በስራ የላቆጠን ገላ እና ነብስ ቀዝቃዛ ውሃ ውስጥ ገብታችሁ የሚሰማችሁ የደስታ አይነት ነው የሚሰማኝ ሀብሀብ ስመገብ ማለት ነው። ከስነ ተዋልዶ ጤናው ባሻገር እንዲህ አይነት የውስጥን ድርቀት የውስጥን ዲሃይድሬሽን የምናሻሽልበት በጣም ጥሩ የሆነ ገር የሚባል ታውቃላችኋል፣ ገር የሆነ ፍራፍሬ ነው ብዬ አስባለሁ። እንግዲህ ስመገብ ነው እንጂ ስቆርጥ አላቅም። ግን ዛሬ ከእናንተ ጋር ሆኜ ይሄን ሀብሀብ ቆርጣለሁ ማለት ነው። ስለ ፍቅር ብዬ ቆርሰዋለሁ ማለት ነው። ጋድ ኦ ማይ ጎድነስ በጣም የሚያምረው ሀብሀብ የምትወዱ እንደኔ አይነት ሰዎች ካላችሁ ደግሞ ይሄን አይታችሁማ አትለቁትም። ስለዚህ በጣም የሚያምር ሀብሀብ ነው። እስኪ ትንሽ ባለፈው በጥልቀት ቪዲዮ ላይ ብዙ ሀሳቦችም ብንለዋወጥም ግን አጠቃላይ ሀብሀብ በውስጡ ምንድን ነው የያዘው የሚለውን በጣም ብሪፍ የሆነች ነገር መንገድ እፈልጋለሁ። በአብዛኛው ከ90 እስከ 92% የሚሆነው የሀብሀብ ክፍል አብዛኛው ውሃ ነው። በጣም ጠቃሚነቱም እሱ ነው። ከዛ የተቀሩት ግን በጣም እጅግ በጣም ጠቃሚ የሆኑ ለሰውነታችን ቫይታሚኖች አሉት። ለምሳሌ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኤ፣ የቫይታሚን ቢ ኮምፕሌክስ የሚባሉትን የቫይታሚን ቢ1 እና ቫይታሚን